ዛሬ ላንቺ ምርጥ ሰርፕራይዝ ነው ያዘጋጀነው እና ይሄንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይሄንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለውና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው በጣም ደስ የምትል ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይሄንን ነገር የምናደርገው ማለት ነውና 1 2 3 እስከተሳብሽ ያተረፍኩሽ የብቻዬ ውልግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ። ዛሬ አንሰማው ይሄንን አበባ ደብቀ እንደውም ይሄን ብንሰጠው ጥሩ ነው። በቃ እኔ ግን ሁለቱንም ራሱ ቢሰጣት ደስ ይለኛል። አራ ይሄ ማድረግ አለበት። ይሄን ዛሬ ግን አንሰማው ግዴታ ነው። ጊዜ እሱ ብቻ ነው እንደ ፕራንክ የሚደረገው እሱም ያርጋት ነው። አንሰማው ግን ደስ ብሎት ነው የመጣው። ፈገግ ብሏል። ዛሬ ግዴታክ ነው። የምር ነው ያልሰማችሁም። ስማኝ የምር የእውነት ነው የሚመስላት እሷ። ችግር የለውም አንተ ችግር የለውም በቃ ካልሆነ የለም አበባም ይዘናል። አበባ ይዘናል። በአበባ ትፎግራታለህ። ምን ብዬ ነው የምፎግራት? በቃ ችግር የለውም አበባ ተጠበረከካትና እሺ በቃ ከዛ በኋላ ልክ ሰዓት ላይ ልቀበለና ይሄን እንደብቀን እንሰጣለን። እምቢ ካለች ግን እሺ ትላለች፣ ትቀበላለች። ባንዴ ማለት ነው ለአብርሃም ምንም እምቢ የምትለው ነገር የለም። ግን የምር ታመራለች። የምር ነው የሚመስላት። ችግር የለውም በእኛ ጣለው ካልሆነ አበባው ተሰጣታለህ። ዝም ብለን ያው ለወጉ ብለን እንጂ ፕሮግራም ተዘጋጅቶ ነው ቀለበት ይደረጋል። ስለዚህ ምን ላድርገው ከጀርባ ላይ ዲኮር ነው እናሰራለን። አይ ጓጓ ይልብናል ብዬ ነው በቃ ዛሬ ዛሬ ሼም ነው እናንተ የምር ታመራለች። የምር ነው የሚመስላት። ያዘው እሺ ከዛ ያዘውና ትንበረከካለህ ከዛ ቀለበት ይዘታላል። እሺ አንተ አንዳንድ ነገር ትናገራለህ። ዝም ብለህ ምንድን ነው የምናገረው? ቢያባብሉ ቋንቋዎች ነው። በተከፋው ሰዓት በተጎዳው ሰዓት ማንም ባልነበረኝ ሰዓት አጠገቤ ስለነበርሽ አሁን ሰው በሚያስፈልገኝ ሰዓት ደግሞ አጠገቤ ሆነሽ ብዙ ነገር እያደረግሽልኝ ያለሽ ሰው ነሽ ሄርሚዬ የኔ መልካም ምናምን ብለህ ተንበርክከ ትንሽ ታጓጓታለህ የተወሰነ ሰው እሺ ችግር የለውም። ምን እንደምትል ብቻ ማወቅ ነው የፈለግነው እኛ። ከዛ ፕራንክ ነው እንላታለን። ከዛ አበባ ትሰጣታለህ። ኧረ ይሄ ነገር ይቀር ተው ችግር የለውም። እሺ በለን እስኪ ግን ምንም ቃል አላወጣም። አውራ እንዳውኑ ለምን መሰለህ ይሄ ትክክለኛ ነገር እኮ ነው የምታደርገው ማለት ማንም ባልነበረ ሰዓት ያም ያንተን ደስታ የምትፈልግ ሰው ነች እና አንዳንድ ነገር እስካሁን ያሳለፋችሁ ተገቢ ነበርሽ። እኔ ለማስደሰት ብዙ ተሰርሻል፣ ብዙ ሆነሻል። ዛሬ መንበርከኬናቲ እላትና ልክ አይኗን ስገልጽ ይሄን ያለው በቃ አይደለም ቀለበቱ ማየት አለባት። እሺ ቀለበቱን አይታ ማለት ነው ወይ ፊቷን ታዞራታለህ አንተ። ከዛስ ወይ ፊቷን ይሯልም ከዛስ ወይ ደንግጣ የሆነ ነገር እንትን በምባሳየት ሰዓት አየር ላይ ተቀይሯል ማለት ነው። አንተ ደግሞ ሰጠህ ትነሳለህ እንዴ? የሆነ ነገር አብረን እናያለን። ተው ይሄ ደግሞ ይሄ ደግሞ የተከበረ ቀለበት ነው እኮ አበባ ሰጥላለሁ በቃ ያዘው። እስኪ የምትለው ነገር እንስማ። አብርሃም ምን አይነት ሰው ነው? ፍራንክ ነው ማለት አይደብርም። በየሰው ቅስም ላይ መጫወት እኮ ነው። እግዚአብሔር እስኪ ነው ስሜቷን እንየውና እሺ ፍራንክ ነው ታዲያ አበባ በቃ ይሄ ያባል የሚገባሽ ነው። በቃ ባንተ ላይ ምንም አጨከንም ችግር የለውም። እኔ የለውበትም እንካ አቤት እሺ በለኝ እኔ ናሱ ቆይ ናንዶ አረደ ንገረኝ ምን አበባውን ስታይ ላይ አበባ ምን ይሄንን እንካ ምን እሺ ከዛስ በቃ ይሄን ሰጥላችሁ ነው በቃ ይሄ ደግሞ አብርሃም ደግሞ ችግር አለብህ። ይሄንን አርግና ከዛ ደግሞ ምን እንደምትል እኔ ስሜቷን እንወቀው። እሺ ቀለበቱን አይታ ደንግጣ ብታለቅስ ከዛ በኋላ ደግሞ እኛ ማብረናት እናለቅሳለን ነው ስንላት ደግሞ እኛ ማብረናት እናለቅሳለን። ኧረ አቤት ተው ጌታን ማለት እንሞክረው። እሱን ተቀበለው። ይሄንን ያስ ቀለበት እኮ ነው ኖርማል ነው። መጀመሪያ ግን ስማ በቀለበት ልጅቷን ማስደንገጥ አለበት እንዴ? እውነት ነው እንዴ የምታደርገው አንተ? ቀለበት እኮ ነው የፕራንክ ቀለበት ማለት
አረ ግን አስፈራሪ ፈራ አንተ ልቡ እየመታ ነው አይደለም ሁሉ ጊዜ ፍራንክ የምታረገው እሱ አርጓት ማለት ፍራንክ እንደዚህ አይነት ፍራንክ አይደለም በሰው ቅስም ላይ የተጫወታችሁ ነው እንዴ ፍራንክ ቀለል ያለ ሌላ ነገር ፍራንክ እናደርጋታለን ከፈለጋችሁ አይደለም አብርሃም ቀለበት ዛሬ ማድረግ ግዴታ ነው በቃ እንየው እስኪ ስሜቷን ምናምን እንየው እሷ አትጨክንም ምንም አትናደድም በቃ እንካ ያስ እኔ አሪዝም ኋላ ነው የምታወጣው እሺ ከዛ ትንበረከካለህ ሲጀመር መንበርከክ ታቀበታለህ ኮርስ አለ እንካይዘሽ አሁን ወይኔ በእግዚአብሔር እናንተ ምን አይነት የምታሳው ነው የምታመጡት እኔ አልፈልግም አብርሃም ይሄንን ጽጌረዳ ለመቅጠፍ ያልኩበት ቦታ ከነ መጣው ግን በቃ አበባ ራሱ ከፈጠናት በቃ ሰው አለሟ ነው ቀለበት ደግሞ ቢሆንስ እንደዛ ብለናት አሁን ማለት ነው አይሆንም ደግሞ ስንላት ልጅ ሳይሆን የሚሰማት ስሜት ማን ተጠያቂ ነው አብርሃም እኛ ተጠያቂ ነን ችግር የለውም በአንተም በእኛም አጨከንም በተለይ በአንተ ማለት ነው ሲጀምር ደግሞ ምንም አይመስላትም ወይንም እንዴት እንደማለት ታውቃለህ ይሄን ከኋላ ቁጭ አድርገውና አየር ላይ ይሄን እናሳይቼ ወዲያው መልሰዋለሁ ሲያው ይሄ ይሄንን አሳይቼ በቃ መስማማና አበባውን ተቀበሉ ፎቶ አልፈልግም እኔ ራሴን የማያዝ የምፈልገው ችግር አለብሽ አሁን ለማንኛውም ስትበረከብ መናገር ያለብህን ቃላቶች በደንብ ፍራንክ ሊያደርግ የሚችል ነገሮች ካለ ፈልጋለሁ ፍራንክ የሚሆን ልጅ ሄድብዬ እንደዚህ ነበርሽ ጥሩ ጊዜ ያሳልፈናል በአራት በአምስት ወር ብዙ ጥሩ ጊዜ ያሳልፈናል አብረን በልተን አብረን በተለቅ የሚያሰማምጡ ቃላቶች ፈልጋለሁ ፍራንክ እንደሆነ እንዳታውቅ ከብዳር ግን እግዚአብሔርን እንደዚህ አላላትም ግን ቀለል ባለ ነገር እኔ በማወራታን አወራታለሁ በቃ የምር ፍራንክ ግን እኔ ወይስ ብሩክ ይዛት ትመጣለህ አይኗን ግን እንደዚህ ማሰር አለበት እኔ ይጀልምጣ እሺ ከዛስ ይኸውልህ እንዳልኩ በኋላ እዚህ ጋር እስከደርስ ድረስ አይኗን እንዳይፎገር እሺ እንዳይፎገር ይኸውልህ ብትፎገር ይኸውልህ ነው አይንህን ግን ማለት ነው አይኗን እዚህ ጋር እስከደርስ ድረስ አይሰራም ምን ነገር እንዳታው ወይ ጨርቅ ፈልጌ እንደዚህ እንደዚህ ዛት ነው በሁለት እጅ ይደርሳለች እኮ በቃ ችግር የለም ተዘጋጅ ያራዳ አረን ሐሳቤ ማን ነው ብሩክ ሳትዋሽ ነገር የማን ሐሳብ አቤል እና እኔ የተቀናጀንበት ሐሳብ ነው የእናንተ ሐሳብ ነው አንድ ላይ ስለዚህ ይሳካልናል ደግሞ ከቅድም ጀምሮ እኮ ነው እዚህ ጋር እኮ ስንመጣ አይደለም ቅድም ጀምሮ እየጨቀጨቀኝ ታች እያለን ማለት ነው ዛሬ ቀለበት ቀን ነው ምናምን ለኛ ፕሮፖዛል ዴይ ነው ዛሬ እንግዲህ ፕሮፖዝ ታረጋታለህ ለማንኛውም ፋሚሊዎቼ እኔ የለውበትም ፕራንክ እናርጋት ብለውኝ ነው የፕራንኩ ሐሳብ አልተመቸኝም ግን ደግሞ አንዳንዴ እንደዚህ አይነት ፕራንኮችን ማየት ጥሩ ነው ምርጥ ፕራንክ ነው ምርጥ ፕራንክ የዓመቱ ምርጥ ፕራንክ ግን የምር ልጅቷ ቀልድ አታውቅምና የምር ነው የሚመስላት ሁሉም ነገር ማለት ነው እና ታረክላት በኋላ አላወልቀውም ታረክላት አላደርግላትም እንጂ እግዚአብሔር ነው ያላደርግም እንደዚህ አሳይቼ ነሳታለኝ ነው አሳይተው መንሳተማ ሲጀምር አይደለም የምር ታሃቴለም ምን አይነት ስሜት ከሷ የሚወጣውን ቃል ከሷ የሚወጣውን ስሜት አይተነው አይደለም አሳያትና ማለት ሳላደርግላትም እነሳታለሁ ነው እንደዛ ነው ሐሳቡ ከተስማማ ካልተስማማ ለቀቂያችሁ ነው የሚለው ይሄ መጥቶልህ እንደው አቤል በሌለበት ነገሩ ግራ ያጋባል ግን ዛሬ ራሷን ማዘጋጅታችኋት የመጣችሁ ነው የምትመስሉት እኮ ባታላር እና ተዘጋጅ ብላችኋት ነበር ምንም አታውቅም ሰው እሺ እንካ ያዘው እሺ ሰርፕራይዝ እየበዛብኝ ነው አዎ ወይኔ አቤት ልክ ሳይ ነው ማነው እጅ ይዘኝ እዚህ ጋር ሁለት ሰዎች አሉ እሺ ወይኔ አብላኔ ጨንቆኛል እየታየሽ አይደለም እሺ ማነው እጅ ያዘኝ ነው ሰው አለ ነው ሰው አለ ደህና ነሽ ኤርሚ ደህና ነህ እኔ ያለሁልሽ አጠገብሽ አዎ እሺ ትልቅ ሰርፕራይዝ አለሽ ደነገጥሽ እኔ ምናምን ከተሽ ምናምን ነው በእግዚአብሔር አለው ይሆን እኔ ከጎረምሳ ጋር እዚች ጋር ውሃ ምናምን ልትነግሩኝ እንዳይሆን ቆይ ልንገርሽ ዛሬ ትልቅ ሰርፕራይዝ አለሽ እሺ ምንድነው እና እሱ ሰርፕራይዝ ከማድረጋችን በፊት ምን ይሰማል ምን ትገምቻለሽ አሁን ከኛ አልገምትም ውሃ ውስጥ የምትነግሩኝ እየመሰለኝ ነው ፀጉሬ ጌታን ፓይስትራ ነው እናንተ ውሃ እንዳታስነግሩኝ ሰርፕራይዝ ሊሆን ይችላል እናሰራሻለን ደህና ነሽ አብርሽ ወይ አለክ እንዴት ነሽ አንተ ያለበት ምንም ይሁን በቃ አብርሽ ነኝ እሺ እኛ ያለንበት ምንድነው እሱ ካለ ችግር የለውም ደህና ነሽ እንዴት ነሽ ስንት ሰብስክራይብ ገባው ባዶ ለሱ አይደለም ዛሬ እሺ ለየት ያለ ሰርፕራይዝ አለሽ እና በጣም ምርጥ ሰው ስለሆንሽ
ስለሚገባሽ ዛሬ ላንቺ ምርጥ ሰርፕራይዝ ነው ያዘጋጀነው እና ይሄንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይሄንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለውና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይሄንን ነገር የምናደርገው ማለት ነውና ሬዲ ነሽ ለሁሉም ነገር? ንኪ ውሻ አላመንሽም? ያብራም ነው ምን ያረጋችሁት ነው ልጁን? እሺ ምንም አላረጋችሁት። ደህና ነኝ። እሺ ምንድነው እሱ? ማን ነው እያየኝ ያለው? እሺ አለ እያለሽ እኮ ነው። እሺ ብዙ ህዝብ አለ ከፊት ለፊትሽ። ሰላም። እሺ ደህና ናችሁ ቢያቸው? ደህና ናችሁ? እንዴት ናችሁ? እነሱ ለምን ደግሞ ያወሩት? እሺ እነሱማ ምን ሰርፕራይዝ ካንቺ ጋር ናቸው፣ ታዳሚ ናቸው። ስለዚህ ሬዲ ነሽ? እያስጨነቀኝ ነው ግን አብራ። ለምን ትጨነቂያለሽ? እኔ አላውቅም። እሺ ገምቺ እስኪ ምን አይነት ሰርፕራይዝ ሊሆን ይችላል ወደስ ታስቢያለሽ? 6000 ሰብስክራይብ ገባው። 53000 ሰብስክራይብ አይሆንም? ልደቴ ገና ነው። ስለምን ሰብስክራይብ ነው የምትወሪው? እሺ ምን ልታረጉኝ ነው? በጌታ ምን አለ አብርሃም ለተደርሳል እንደ ነገሩ ተነፈለፈ እንጂ ምን ይደረሰ ምን የማልደረሰም ሰርፕራይዝ የሚያደርግ ነገር ምንድነው? እስቲ አንድ ሁለት ቃል ንገረኛ። የሆነ እንድገምት እንድጠረጥር። የፍቅረኛሞች ቀን ነው ቫለንታይን ነው ዛሬ። ማለት ምንድነው ትገምተው? እሺ ምንድነው? ስለዚህ አይንሽን ለመክፈት ሬዲ ሁኚ። 1 2 3 አሁን እስከዚህ አብርሽ አሁን ምንድነው? ምን እያደረጋችሁ ነው? እሺ ተረየለው ተቀበይ እንጂ ይርምሻ ተቀበይ። ሄርሚ ተንበርክኮ ተንበርክኮ ያለው ቶሎ በይ። እኔ መሰለ አበባ አንቺ እኮ ነው። አልገባችኝም፣ ግራ ገብቶኛል። ምንድነው? አበባ ምርጥ አበባ፣ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ምን ሄር ያማችሁ ምንም አበባ ተቀበይን እንጂ ህዝቡ ደግሞ ይሁንና እዚህ ላይ የምታያቸው ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበይን። ለምን አሁን ምንድን ነው ያየሁት? አበባ ነው ያየሽው? መጀመሪያ ምን ያየሽው ነገር አለ? እቺ ልጅ የመረገን አይኗ እንትን እየሸቀለ ነው ማለት ነው። ምን ነው በልጅነት ምን እንትን ብለሽ ነው አምሮሽ ላይ ምን አቃጭሎብሽ ነው? ለምን መጀመሪያ ያሳያችኝ ነገር ምንድን ነው? ቀይ አበባ መጀመሪያ ምን ነበርኩ እንደዚህ እየጠበቅኩሽ ነበር። ቀይ አበባው እኮ ደስ ይላል፣ ግን መጀመሪያ አይኔን ይዛችሁ የሆነ ነገር እኮ እያሳየኝ ነበር። ምን አይተሽ ነው? ሌላ ከዚህ ከአበባው ሌላ ኧረ በእግዚአብሔር እንዴ ሄርሚ አበባ ነው እንጂ ነው ወይስ አልፈለግሽውም? ሌላ ቢጫ ይሁን ሌላ ለማይ ተመችቶኛል፣ ግን ከአበባ የተሻለ ነገር ነበር። አይስከ ኧረ ነው ያልያዝኩኝ ምን ይሽ ነበር እንዴ? ኧረ ምንም አልያዝንም። እኛ ከመጀመሪያውም ጀምረን አበባ ይዘንሽ ነበር። መጀመሪያ እዚህ ጋር ስመጣ እንደዛ አልነበረም። የሆነ ነገር ይዘህ ነበር። ሄርሚ ምን ይዘናል? ሄርሚ ምን ሆነሻል? አርግልኝ ሳበልተሻል ስመጪ እንጂ መጀመሪያ ያሰብከውን አርግልኝ። ለምንድን ነው ይሄን ሐሳብ የቀየርከው? ምን ይሻለኝ መጀመሪያ አቤል አረግራ ያጋባች ነው የምርችልኝ እንዴ አይኗን እንዲያስናት ስትገልጣት ብዙ ነገሮች ሌላ ዓለም ታያት ማለት ነው። ብዙ ብሎብሽ ወይ አቃጭሎብሽ ወደዚህ ዞር ብዬ ኪት ነው ያመጣው። ይሄንን መጀመሪያ እኮ አልያዝከውም ነበር እንዴ? እንዴ መጀመሪያ የሚያስኩት ይሄን ነው በጌታ እሺ ምን ይስጥሽ? የመኪና ቁልፍ ነበር ያስከው እንዴ? የመኪና ቁልፍ አይደለም። መጀመሪያ ያሰብከው ምንድን ነበረ? ምንም አላሰብኩም እኔ እንዴ ኧረ ሄርሚ ስርዓት ይኑር እንዴ። አበባውን ነቀሽ እኮ ነው እጣለሁ ሎሮ አይደለም። አበባ እንዲህ ዝቅ ተብሎ እንደዚህ ይያዛል እንዴ? ምን ችግር አለው? ልትገማው ደበረሽ? አይ እንደዛ አይደለም። ቆይ ተነሳ። አራቤ እኔ ብቻ ነኝ ግራ የገባኝ ነው። መጀመሪያ ይዘህ የነበረውን እስኪ ንገሪኝ፣ ምንድን ነው ያየሽው? እጁ ላይ አበባ አልነበረም የያዘው። ቀለበት ይዘህ ነበር? እኔ ቀለበት? ኧረ ቀለበት አንቺ ምን አይነት ውሸት ነው የምትዋሺው? የምን ቀለበት? ይሄንን አይተሽ ነው? የራስሽን አይተሽ ነው? ሄርሚ ደግሞ ምንድነው? አይ ያቃጨለብሽ ነው። ያንተ እጅ ላይ ምንድን ነበር ያስከው? ዝቅ ብለህ ምንድን ነበር ሐሳብህ? ብዙ ነገርህን እየገለጽክልኝ ነበር። አንተ ነህ የሆነ ነገር የሆንከው። ምን ሆነህ ነው? ንገረኝ። እኔ ምንም አልሆንኩም ሄርሚ።
አራቢ አራት ሰው እንዴ አበባን ያዘው ይርም መጀመሪያም አበባን ያዝኩት አሁንም አበባን ያዝኩት። ለምን ተፋታችሁ ትነሱኛላችሁ? ምን እያደረጋችሁ ነው ያላችሁት እንዴ? አልተመቸሽም ነው አበባው? ምን በቃ ይቀየር አብራም ነገር ቢጫ ይሁን ወይ ነጭ አበባ የከለር ችግር አይደለም ብሩክ። ለሰው ልጅ ተስፋ እየሰጣችሁ ልክ ነው። ግን መጀመሪያ ሳይሆን ነገር ለኔ ቀላል ነገር ነው ለምን ተስፋ አረ ነገር ያያጋባችሁ ነው። ሌላ ያየችው ነገር አለ ብሩክ? የት ነው ያደረከው? በቃ እንቀይረው። በቃ ሌላ አበባ። አዎ ቀዩ ደብሯት ነው መሰለኝ። አንተ ደብሮሽ ከሆነ አዎ ይሄ ነው ነው እንደዛ አይደለም። ይሄ ወርወር በቃ እንዳትወረውረው። እኔ እኮ አበባነቱ አይደለም። እኔ እንደዛ አይደለም ያሰብኩት። ይሄ የምትቀበይ ከሆነ ተቀበይ። እንዴ አታጓጉ ነው ቀበላለሁ። እናንተ ናችሁ እያጓጓችሁ ያላችሁ። መጀመሪያ ታየችኝ ነገር ነው። ምንም ነገርኛ አይንሽ ይሆናል። አቤል አይንሽ አንድ ያስሮሽ ስለነበረ ሲለቀሽ ብዥ ብሎብሽ ነው እንጂ እኛ ምንም ነገር አላዝንም። እንዴ ብዥ ብሎብኝ ወርቅ ነገር አይቻለሁ እጁ ላይ ወርቅ ነው። አዎ ወርቅ ነገር እናቴ ነው። ወርቅ ከራቀኝ ቆይቷል። አንገቴ ላይ ኦኬ። ይሄን አንተ ነው ብዙ ነገር እያዋሸኝ ያለው። ከኋላ ሰው አለ፣ ፊት ለፊት ሰው አለ፣ ዲኮር አለ አልከኝ። ከዛ በኋላ ይሄን ኬት ያመጣው ማለት ነው። ህዝቡ ይኸውና ይኸው ህዝቡ። ከዛም በኋላ ደግሞ ዲኮሩ ከበኋላ በድንጋይ ነው የሰራው፣ በባህላዊ ድንጋይ ነው የሰራው ዲኮሩ። ከዛ ሌላ ምን ፈልጋለሽ? ከዛ ቀይ አበባ እንዴ ካልፈለግሽ ይቀራል። የምር በዚህ ልክ እንትን ልጅ ከሆነ ለኔ እኮ የተለያየ ትልቅ ነገር ነው። ግን መጀመሪያ የሰጠኸኝ ነገር ደግሞ ሞር ለኔ በጣም ትልቅ ተስፋ ነው። ለምን ታዘረዝረኛለህ ነገሩን? እኔ ነው አቤል ሲልጋራ አንቺ አቤል ለምን አሰግራት ማንተ ያማል እንዴ? በቃ ስጣት። ምኑን አበባ ወይ ሰጣት እኮ ኖ ስጣት ያለ ሌላ ነገር ነው። በቃ ሳቢው ይዟለው ግራ እየተጋባችሁ ነው። ቆይ ካያዛል አንዴ አይችል አይኑ አይመለስ። እንደዛ አይደለም ተው። አይንሽ ይመለስ። በቃ ያው አሁን ተስተካከለ። ይሄን እስኪ እኔ አብርሃም ነኝ፣ እዚህ ጋር ብሩክ አለ፣ እዚህ ጋር አቤል አለ። በቃ አብርሃምን ስጣት። የምር እንደዚህ አታጎበ አይደለም ስጣት። የሚተኮ ይልክ አበባ እኮ ይዣለሁ። እሱ አይቷል ማለት ነው እኮ ስጣት። ያው አቤል ከኔ ጋር አይቷል። ሁለታችሁ ናችሁ ምንም ያልተመቻችሁ ወንዱ አቤላ ምን ይዣለሁ? ቆይ ስጣት። እንደዚህ ግራ ታጋቡና በእናትህ እኔ አይኔን ክልክለኝ ነው። አይኔን ልታስክደኝ ነው። ለምን አይንሽ ምን ክዳለን እኮ መጀመሪያ ዝቅ ብለህ ልሰጠኝ የነበረውን ነገር ስጠኝ። ሄርሚን እያስደበርሽ ነው። አበባውን ምንድን ነው ያየሽው? እሺ መጀመሪያ ያየሽው ነገር የሚያምር ቀለበት ወርቅ ነገር የሚመስል ነገር እዚህ ላይ ይቻላል። በጌታ እሺ ምን እናድርገው? አይንሽ ላይ አቃጭሎብሽ ከሆነ ምን እናድርገው? እኛው ለምን ተስፋ ሰጥተህ ለምን ትነሳኛለህ? አነጋገርክ መጀመሪያ ልክ ነው ማለት አሁን ያገባቡ ትክክል ነው አይደለም? ሁሉ ነገር አድርገህ በእግዚአብሔር ለምንድን ነው አይኔን የምታስክዱኝ? ሌላ ነገርም አሁን አይቼ እንዳላምን እያደረጋችሁ ነው ያላችሁ። አይንሽን ተጠራጠርሽው? አዎ አይኗ እንትን ነው። አይ ትንሽ ነው። አንዳንዴ የሆነ አጉሌ መነጽር እንገዛላታለን። አሁን ከርቀት አቅርበው አሁን ከምታባብለኝ ያሰብከውን ስጠኝ። የሰው ልጅ እኮ አበባ ሲሰጠው ነው ደስተኛ ሆኖ መቀበል ነው ያለበት እንጂ በዚህ ልክ አይደለም። አንድ ፍሬ አበባ ለመስጠት ያ ሁሉ ቃል ገረደክ እንዴ? እሺ ስለዚህ ዛሬ ጆሮዬም አይኔም ልክ አይደለም ማለት ነው። አዎ ጆሮሽ ምን ሰምቷል? እሺ ንገሪኝ። ጆሮዬ ማለት ነው ምንድን ነው ያልከኝ? ምንድን ነው? በቃ አስጠፋችሁብኝ። ግራ ገባኝ። ግራ ተጋባች። በቃ እውነት አብርሃም። እሺ ለማንኛውም በመጀመሪያ ሄድን እንኳን ደህና መጣሽ። ከዛ ሰላም በያቸው። ከዛ አንዳንድ ነገር በይን ምናምን እንዴ ሄርሚ ምንድን ነው የምታየኝ? አራት ግራ ያጋባችሁ ነው። እሺ በምን አንደበቴ በምን አይኔ በምን ጆሮዬ ሰላም ልበላቸው? እሺ አይኔ ላይ ያቃጨለ ነው ያየሁት ነገር አለና ምናልባት ካያችሁ አንድ ነገር በሉኝ፣ ካላያችሁ ደግሞ አይኔ ነው እየቃዣው ነው ማለት ነው። ወይም ደግሞ የምፈልገው ነገር ወይም ሐሳቤ ሊሆን ይችላል። አላውቅም። የሆነ ነገር አይቼ ነበር ታውቃለህ እኮ ያየሽው ነገር ምንድን ነው? ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አይኔም ጆሮዬም ልክ አይደለም መሰለኝ። አይ እኛ አናውቅም። ያንቺ ነው እንጂ እኛ ሰላም ነን። እስካሁን ድረስ ሰላም ነን። ከቅድም ጀምሮም ሰላም ነን። ለሁለት ደቂቃ ለአንድ ደቂቃ እድለኛ የሆንኩ ስሜት ተሰምቶኝ ነበረ። ምናልባት ሐሳቤን ይሆናል ያየሁት። በቃ ተውት። አእምሮሽ ላይ እኮ ቅድም ብያለሁ። አእምሮሽ ላይ የሆነ ነገር አቃጭሎብሽ ነው። አልተማጥለሽ ነው። ቀጥይ፣ የእውነት ቀጥይ። ያው ረፍቶ እንጂ ላውራቸው እኮ ግራ ገባኝ። እሺ እኛም ሰላም አትሆንም በትባል ሰላም በይ አይደለም ለሁለት ደቂቃ
የሆነ የተሰማኝ ስሜት ነበር። አንድ ደቂቃ እውነት ዞር እስክል ድረስ የሆነ አይኔ ተረግራ ገባኝ። ፈልገው ነገር ነው የምታዩት። አይ ምታለሙ ሀሳብ አምሩ ላይ በህልም ምን እየመጣንባት አይቀርም። እሺ ይሳካል እንጂ እናንተ ምንም አላደረጋችሁት። የምሬ ነው። የሰውልጅ ያለባ ተዳሪ ያሳካል። አቻለ ቢሲ ታረለ በረዛ ጋር ጀለስ ምን ይላታል? ይሳካል ይላታል። አባብያ አይደለም የምሬ ነው። ወይኔ አብራ ያየሽውና ያሰብሽው ነገር ጊዜ ፈጃል እንጂ ሊሳካ ይችላል። አሁን ችግር ማን ያውቃል? እግዚአብሔር ያውቃል። ፈጣሪ ነው። ምን አይተሽ ነው ያየሽው? እንዳለ ተናገር። ይኸውልህ ዝቅ ብለክ አበባ አልነበረም ያስከው፣ ቀለበት ይዘህ ነበረ። የሚያምር አበባ ነገር ያለበት የሚያምር አበባ ማለት ይሄን አይደለም። የሚያምር ቀለበት የሆነ ወርቃማ ከለር ወንትን ነው እናቴ ትፈታልሻለች። ይሄንን ለማዘር ደውልና እንዲህ ህልም አየች። ትርጉሙ ምንድነው? ብዬ ጠይቅልሻለሁ። ይፈታል። ማይፈታ ህልም የለም። ባይዘው እሺ፣ አሁን ሰርፕራይዝ ዲኮር ምናምን እያልክ የነበረች አበባ ለመስጠት ነው እንዴ? አይደለም ማለት ሐሳብህን እኮ የሰው ልጅ ስጦታ አይናቅም። እሺ፣ ለማንኛውም እሺ፣ ቆይ ነገር በቃ አቀበላለሁ። ስማኝ፣ አይኔ ነው በቃ ይቅርታሽ፣ አይኔ ጆሮዬ አሳቢን ነው በቃ ያየው። ዝቅ እኮ የሰው ልጅ መንበርከክህን አይቻለሁ። እጅ ላይ ግን ያለው ማመን አልቻልኩም። ለዛ ነው የሰው ልጅ ስጦታ ሲሰጥ ቢያንስ መቀበል መቻል አለበት። ገባሽ? ከዚህ የሚበልጥ ነገር ያየው መስሎኝ ነው። ይቅርታ በቃ ሰላም በላይ ደግሞ ታነሽ አንዳንድ ጊዜ ጸበል እጠመቃለሁ። በቃ እየቀጠለብኝ ነው። ታምራለሽ። እንትኑም እኮ ያምራል። አለች አንተ አሁን ካሜሮች ላይ ቀን አስወጪ ቀን ይባልና አስወጥተሽ አበባውም ያምራል እኮ አበባ መጀመሪያ ሳይሆን አሰጠኝ። አይ ለምን ያጓጓኛል? ለምን ያጓጓኛል? አይሰጠኝም። እና ለማንኛውም ፈታ ገና ላይ ይሄ ላንቺ ኖርማል ነገር ነው እና የአእምሮሽ ላይ የሚያቃጭልብሽ ነገር ደግሞ አስወጪ። እሺ አሁን እኮ ነገር እቺ ልጅ ስቃዥ ነው የምታድረው። ከዚህ በኋላ ራሴን አላምነውም። በአይኔ በብረቱ ያየሁትን ነገር እንድጭራሽ እየቃዠሽ ነው የሚል አይነት ስሜት እንዲሰማኝ እያደረጋችሁ ነው። አይሰማሽ ግን ለሌላ ጊዜ ነው ምናምን እንደዚህ አይነት ህልም ስታይ ቶሎ ብለሽ አማትበሽ ባይብልሽን አንብበሽ ተኝሽ። መጥፎ እንደዚህ አይነት ጨነረም ባይብልን አላምባ እንዴ አሁን እኔ እኮ ጨነረም በለልሽ 9 ሰዓት መጥቶ ቀለበት እያሳየ የሆነ ቦታ ላይ ይወስድሽ ይችላል። ስለዚህ ተጠንቀቂ። ኧረ ምርጥ ህልም ፈቺ ይፈልግና እናስፈታዋለን። ስለዚህ እኔ ያየሁትን ቀለበት ሶስታችሁም አታውቁትም፣ አላያችሁትም። እኔም አቤልም ያየው ነገር አለ እንዴ? ምን ይኸው እሱ እራሱ ግራ ገብቶታል። ምን አይደለም። ስለዚህ አሁን ዛሬ የጠራንሽ ለምንድን ነው? ቡቡና ቤላ እራት ካልጋበዝናችሁ ሞተን እንገኛለን አሉ። የሆነ ደሞዝ በርግዶላቸዋል መሰለኝ ካልጋበዝናችሁ ይቀበቀረታ ሆነ አይደለም አይኔ ላይ እንደዚህ ያለፈ ነው። እንደዚህ ያለፈ አሳስቧታል። ይኸው ምን እንዳየች ታውቃለህ? ተንበርክከ የወርቅ ቀለበት ስታረግላት አይታለች። በህልም አየ እሷ። ኧረ እኔ ተረዳኋት ነው እኔ ተረድቻት ነው። እሷ አይን ውስጥ ገባህ አይደለም? ገብቼ ሳይሆን ተረድቼሽ ነው አይደል? ቲሸርት ተደረጋላችሁ ነው። አይ አንዳንዴ ከምናየው መስሏት ነው። በቃ ነው አለነዘዛችሁኝ እኮ። ኧረ ይሄ መንፈሴ ወጋ ይሁን ስማ አበል መስልሻለሁ። ለማንኛውም አቤት የት ነው? እዚህ ግቢ ነው ራሱ ትጋብዙን? ከዚህ ግቢ ውጪ ነው? እዚህ አሪፍ ምግብ ስላለ ምርጥ እራት እንጋብዛችኋለን። ትስማሚያለሽ? የቀለበቱ ጉዳይስ እሱን እናይበታለን። እሱ እናወራበታለን። ኧረ አንቺ ያሟል ምንም ያየሽው ነገር ትንሽ ስትሄጂ እዚህ ቦሌ አካባቢ ቀለበት መንገድ ይባላል። እንደዚህ ቀለበትን እየዞርሽው እንዴ! ኧረ ጀለስ ተፈሰራል